አርሰናልን እፈራዋለሁ አርሰናልን እፈራዋለሁ አምናለሁ ግትር አይደለም አርሰናልን እፈራዋለሁ ግን አርቴታን ደግሞ አልፈራው የአርቴታን የጨዋታ መንገድ የአርቴታን የታክቲክ መንገድ አልፈራም የአርሰናልን ስኳድ አርሰናልን ግን እፈራለሁ ማይካድ ስለሆነ ማለት ግን ደግሞ የአርሰናል ደጋፊዎችም በዛኛው ሄሚስፌር እንደ ማንቸስተር ዩናይትድ የሚፈሩት ቡድን የለም ታሪክ ሳይሆን ማወራው ስቲል አሁንም ተንኮታክቶ ማንቸስተር ዩናይትድ ለአርሰናል አስፈሪው ክለብ ነው ገና ቀዩን እሁድ አይ ቲንክ ጥቁሩን ማሊያ ነው ማንቸስተር ዩናይትድ የሚያረጋው እና ቀዩ ማሊያ ራሱ ማንቸስተር ዩናይትድ አርጎ ሲመጣ እኮ የአርሰናል ደጋፊዎች ይፈራሉ ይሄ ጥያቄ የለው ለአርሰናል ደጋፊዎች ይሄ ለእናንተ በጣም መጥፎ ዜና ነው የማንቼ ፋሚሊዎች ይሄ ደግሞ ለእናንተ ሰበር ዜና ነው ኑሴር ማዝራዊ ነገ ከአርሰናል ጋር ከምናደርገው ጨዋታ ላይ በማንቸስተር ዩናይትድ ስብስብ ውስጥ እንግዲህ ተካቷል እንግዲህ ዳሎትን አንሸራታለሁ ብለ የምትጠብቅ የአርሰናል ደጋፊ ወፍ የለም ኑሴር ማዝራዊ ተመልሷል ኮፒ ሊንክ ሪፖስት ፎሎ እንደረሰ ማንቼ ፋሚሊዎች ይመቻቹ አድማጭ ተመልካቾቻችን ነገ አርሰናል ከማንቸስተር ዩናይትድ ኤምሬትስ ስቴዲየም ላይ የሚደረገው ጨዋታ በጉጉት ይጠበቃል ምሽት 1 ሰዓት ተኩል ዓለም ይናጣል ዓለም ለሁለት ይከፈላል አርሰናልና ማንቸስተር ዩናይትድ በተለይ ኢትዮጵያ ዶናሩማ ማርገሂ አብዛኛው አፍሪካ ሀገር በተለየ መንገድ በማንቸስተር ዩናይትድና አርሰናል በፈርጉሰንና ቪንገር መካከል በተፈጠረ ግብግብ እና ፍትጊያ የሁለቱ ደጋፊዎች እንደ ባላንጣ እንደ ተቀናቃኝ እንደ ደርቢ ያዩታል ይህንን ጨዋታ ግን በእንግሊዝ ምድር ደርቢ አይደለም ጨዋታው ደርቢ አይደለም ጓደኛ ሲታማ ለኔ ብላ ስማ ፈላው ሲለጠለት ወያላውን ፍራ ወያላው ለፈላ አልተመለስኩ ነው አንተን ምለክ ይመስላል ደግሲ ሩሚጂ ነው መለጠለጠ ድግቱ ደግሞ አበበ ቢቂላ ስቴዲየም ወረዳ 5 አዳራሽ ነው ከኔና ጋንተ ማንቋጠረው እንደሚበልጥ ይለይልናል ወያላው እንተያያለን በነገራችን ላይ ነገ አርሰናል በዚህ ውድድር ዓመት ለመጀመሪያ ጊዜ ሙሉ ስብስቡን ያገኛል ሙሉ ቡድኑን አማርጦ ከጮማውም ከጥሬውም ከቀይወጡም ካልጫውም አማርጦ ነው የሚጠቀመው ማነው አርሰናል አንድም ጉዳት የለበትም ሁሉም ተመልሷል የፈርጌ ልጅ የታላቁ ክለብ የማንቸስተር ዩናይትድ አሰልጣኝ የሆነው ማይክል ካሪክ ከአርሰናል ጨዋታ በፊት ስለ አርሰናል ይሄንን ብለዋል የማንቸስተር ዩናይትድ ደጋፊ ኮፒ ሊንክና ሪፖስት እያረጋችሁ ላይክ እያረጋችሁ ጀምሩት ማይክል ካሪክ ስለ አርሰናል በጣም ጥሩ ቡድን ናቸው ለኛ ትልቅ ፈተና ነው በቻምፒየንስ ሊግ ውስጥ የሚያሉት በምክንያት ነው አቅለን አንመለከታቸው ወደ ጨዋታው የምንሄደው በጥሩ ሞራል ነው ምን ማድረግ እንዳለብንም በደንብ እናቃለን በማለት ተናግሯል አርሰናልን ካሸነፈ ማንቸስተር ዩናይትድ ጥያቄ በሌለው መንገድ የአውሮፓ ቻምፒየንስ ሊግን ቦታ ግራም ነፈሰ ቀኝ ይሄ በሐሳብ ደረጃ ለምሳሌ ባለፈው ስናነሳ የነበራቸው ነገሮች ነበሩ አይደለ ለምሳሌ ሚካኤል ሪቻርድስ ምንድነው ያለው ማንቸስተር ሲቲ ተሸንፎ አርሰናል ኖቲንግሃምን ካሸነፈ ቻዋል በነጥብ እኮ ገና ነው በቁጥር ደረጃ እኮ ገና ነው ግን ያንን ሐሳብ ለምንድነው የሰጠው ሁኔታው ስለሚታወቅ ነው አሁንም ማንቸስተር ዩናይትድ አርሰናልን እሁድ ኤምሬትስ ላይ ካሸነፈ እኔ ደረቴ ነፍቼ ማንቸስተር ዩናይትድ ቶፕ 4 ይገባል ማለት ይችላል ወይም ያንን ሐሳብ መስጠት የሚያስችል ሁኔታን ይፈጥራል ደረትን ነፍተ ቶፕ 4 ይጨርሳል ቶፕ 5 አይደለም ቶፕ 4 ይጨርሳል ማንቸስተር ዩናይትድ የአርሰናል ደጋፊ እንኳን ደስ አለ ሲዝኑን ሙሉ እስካሁን ድረስ ያልሰማኸውን ዜና ልነግርህ ነው ከቻልኩልህ በየጫወታው እስካሁን ድረስ አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል አንድ ተጫዋች ሲመለስ ሌላ ተጫዋች ይጎዳል ሲልልን ዛሬ አርቴታ በሰጠው ፕሬስ ኮንፈረንስ መሰረት ሁሉም ተጫዋቾቻችን ለሜዳ ዝግጁ ናቸው ነው ምልህ አባቴ ማን ነው አንደኛ ይናፈቀ እኔ ካላፊዮሪ አንቺ ጸጉርሽ እንደዚህና እንደፈለግሽ ያንቺን ጸጉር ይቁጠሩ አባቴ እንዴት ተናፈቅሽ ነው ምልሽ ሌላ ሌቭል ላይ ያለ ሌፍት ባክ ማን እንዴት ተናፈቅሽን ካይ ሃቨርትዝ ብትል ፒየሮ ኢንካፔ ሁሉም ሙሉ ፊት ስኳድ ለማን ዩናይትድ ሬዲ ነው ብሏል አርቴታ ማንን እንደምናጫውትና ማን የበለጠ ፊት ነው የሚለውን ብቻ እስክንወስን ነው ብሎናል እና እሱን መጠበቅ ነው በጣም ያስደስታል ነው የምላችሁ ትላንት የሰራውላችሁ ቢሾፍቱ ሼባ ቪሌጅ በግራንድ ኤስኬፕ ያዘጋጀው ኢቨንት የ48 ሰዓት ኢቨንት እኔና ቢሄድንበት ቦታ 48 ሰዓት ኢቨንት ነው ቅዳሜና እሁድ መግቢያ 1500 ቲኬት ማግኘት የምትፈልጉ ከሆነ ቀነኒሳ ሆቴል 701
ሳምንት አርሴናሎችን ስንገጥም ምንም አይነት ምክንያት ያመጡ ምንም አይነት ምክንያት ማለት ነው። ምክንያቱም ደግሞ ለመጀመሪያ ጊዜ ሙሉ ስኳዳቸውን ያገኛሉ። አንድም የተጎዳ ተጫዋች የለባቸውም። አንድም ተጫዋች ያጡት ነገር የለም። በሙሉ ስኳዱ ለጥልጠን ነው የምንጥለው ማለት ነው። ስለዚህ ምንም አይነት ምክንያት ማቅረብ እንዳትችሉ በቃ ምንም አይነት ምክንያት ማለት ነው። በጨዋታው ላይ በዳኛም በምንም እንዳትለይ ዞረ በቃ ተጫዋችን ሙሉ ተጫዋች ስኳድ አግኝታል። ሙሉ ተጫዋች ማለት ነው። ቢያንስ እንግዲህ በአለማችን ላይ ያሉ የተባሉ ተጫዋቾችን ይዛል። ጀስትኛ ጋር ደግሞ ትንሽ ወረድ ብሏል ባለው ሁኔታ አንፃር ማለት ነው። ለማንኛውም ግን ሙሉ ቤስት ቡድንን ይዘ የምንገጥም ይሆናል ነገር ስንሸነፍ ምንም አይነት ምክንያት ስለማታቀርቡ በጣም ደስ ብሎኛል ማለት ነው። ለማንኛውም ኮፒ ሊንክ ሼር ፖስት ያደርግ ጀማው ካሪክን ማለት ነው ዛሬ የጠበቁትን ያክል አልፈራንም። ለምን አባቱን ያልፈራን? ለምን አባቱ አልፈራንም? እኔ ግራ ገብቶኝ እኮ ነው የምለው። ዛሬ ያያችሁት ፕሬስ ኮንፈረንሱ ምን አለ? አርሰናልን ለመግጠም ጓጉቻለሁ። አርሰናል በእርግጥ በጣም ጥሩ ቡድን ነው። በዘንድሮ አይተናል። ሻምፒዮንስ ሊግ ላይ ፕሪሚየር ሊግ ላይ ያለው ውጤት ይመሰክራል። ጥሩ ቡድን ስብስብ አላቸው። ጥሩ የቡድን መዋቅር እንዳላቸው አውቃለሁ። ያንን አደንቃለሁ። ግን አለ ይሄንን አጋጣሚ እኛ በጥሩ መልኩ መመልከት አለብን ሲል ተናገረ። ጀሞ ምን ማለት ነው? እንዴት ነው እንደዚህ አይነት እሳት ነበልባል የሆነ ቲም ፊት ላይ ቆሞ ማለት ነው በጥሩ አጋጣሚ የምትመለከተው? ማለት ላንተ መፈተንህ በዚህ ቡድን ማለት ነው ደስታ ተሰምቶ ነው? አልገባኝም እኮ እንዴት አባቱን ቅብር እኔ ሰፈር ከሚውል አይደል እንዲሁ ዩናይትድን ብታሰለጥን ይሻላል ብዬ ምክር የሰጠው አንተ። ምክንያቱም በሳምንት አንዴ ነው የሆነ ጊዜ ደግሞ በ10 ቀን በ15 ቀን አንዴ በተጫወትበት ጊዜ አለ። ይሻልሃል ባለን በተባበርነ እሱ ሜዳ ላይ እንጨርሳለን። ችግር የለውም። ለማንኛውም ጀማው የፊታችን እሁድ በአምዳስ ኢንተርቴይንመንት ላይ ኢቨንት አለኝ። እዛ ኢቨንት ላይ ታዲያ የዩናይትድ ደጋፊዎች የምትገኙበት 2 አዳራሾች ተዘጋጅቶላችሁ በአካል ቆመን መበሻሸቅ መቻል አለብን። የምሬ ነው ማለት እግር ኳስ መዝናኛ መሆኑን ነው የምናሳየው። መታችሁ ቆንጆ ኢቨንት አሳልፈን የምትሄዱ ይሆናል። ካሪክን ግን ሜዳ ላይ እንገናኝ ብሏል አክቲቪስት ባሉት አደራቸውን ይመቻቸው።